ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችንም የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ አድርጉ። ቪዲዮውን በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥበት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ ያላችሁበት ቦታ ሆናችሁ መማር ትችላላችሁ። በዛሬው ቪዲዮአችን ከሀ እስከ ሰ ያሉትን ፊደላቶችን በማጥናት አንዳንድ ቃላቶችን መስርቼላችኋለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከመጨረሻው ወደ መጀመሪያው ቆጥራላችኋለሁ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ቀጣይ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከመጨረሻ ወደ መጀመሪያ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ቀጣይ ደግሞ ሀ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከመጨረሻ ወደ መጀመሪያው ቆጥርላችኋለሁ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ቀጣይ ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ከመጨረሻ ወደ መጀመሪያ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። ቀጣይ ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህን ከሀ እስከ ሰ ያሉትን በማንበብ ቃላቶችን መስርተናል። ሁሉ ይላል። ሁ ከማን ቤተሰብ የተመሰረተች ናት? ከሀ ሁለተኛ ድምፅ ናት ማለት ነው። ሉ ከለ ቤተሰብ ሁለተኛ ድምፅ ናት። በአንድ ላይ ሲሆን ሁሉ የሚል ቃል ይመሰርትልናል ማለት ነው። ቀጣይ ደግሞ በለ የተመሰረቱትን ሌላ ይላል። ሌ ከለ ቤተሰብ አምስተኛ ፊደል ናት ማለት ነው። ላ ከአራተኛ ፊደል ከለ ቤተሰብ ናት ማለት ነው። ሁሎችም የለ ቤተሰቦች ናቸው። ቀጣይ ደግሞ ሆሄ ይላል። ሆሄ ይላል። ሁሎችም የሀ ቤተሰቦች ናቸው። ሆ መጨረሻ የሰባተኛ ድምፅ ናት የሀ ቤተሰብ። ሄ አምስተኛ ድምፅ ከሀ ቤተሰቦች ናቸው። በአንድ ላይ ሆሄ የሚል ቃላት ይመሰርቱልናል ማለት ነው። ቀጣይ ደግሞ ሞላ ይላል። ሞ ከመ ቤተሰብ ሰባተኛ፣ ላ ደግሞ ከለ ቤተሰብ አራተኛ ፊደል ነው ማለት ነው። በአንድ ላይ በማጣመር ሞላ የሚል ይመሰርትልናል ማለት ነው። ቀጣይ ደግሞ በሰ የተመሰረቱትን እናያለን። ሶሲ ይላል። ሶሲ ይላል። ሶ ከሰ ቤተሰብ ሰባተኛ ፊደል ናት ማለት ነው። ሲ የሶስተኛ ፊደል ከሰ ቤተሰብ ናት። ሁሎችም በሰ ቤተሰቦች ነው የተመሰረቱ። በአንድ ላይ በማጣመር ሶሲ የሚል ይሰጠናል ማለት ነው።
ቀጣይ እስክንገናኝ በያላችሁበት ሰላም ቆዩልኝ።